ሚስቴን ከወንድሜ ጋር አገኘኋት እና ምን ችግር አለው? ሚስቴን ከወንድሜ ጋር ብታገኝ ምን ችግር አለው? ምን ችግር አለው ታዲያ? ዋናው ዘንድሮ እኮ እንደው ቋይጥና ድመት ሆናችሁ እኮ ሰው ችግር እኮ እኔ እኮ ችግሩ ቆይቶ ነው የሚገባኝ። ደስ የሚለው ነገር እኔ ፈንደቅ ብዬ ተነስቼ ነው የሚገባኝና ምንድን ነው ዘንድሮ ሰው ሁሉ አይጥና ድመት ሆነው እኮ እንደው እኮ ችግር ሆነ እኮ እኔ ብሎ አንዳንድ ሰዎች ግን ማለት ነው ከሰው በላይ ነው ነገሮች እንደሚክስ እንደው ከሰው ሰው ችግር እየወጣ ነው። እኔ ብሎ የእናንተ ይለያሉ እንጂ እግዚአብሔር እንደምን ሌላው ተሰጥሮ ይኖራል። የእናንተ ይለያሉ ወይ? እኔ ቅስፈት አትክተቱ። እኔ ልኖርበት እንጂ ምንድነው? ፈጣሪ ሆይ አንተ የት ሄደህ ወንድምህ ጋር ኖር እንጂ አይጥና ድመት እኮ ቤት ውስጥ ተጥቶ አይኬድም። ወንድና ሴትም ቤት ውስጥ ተጥቶ መሄድ ሞት ሆኗል። በቃ ዘንድሮ እንዴት አይጥና ድመት ቤት ውስጥ ይቀመጣል? ችግሩ እኮ ይሄ ነው። ዘንድሮ ኧረ ብረቱን ላክልህ። ሌላ ምን እንላለን? ወይ አምላኬ እኔ ደግሞ ከሷ ጋር ናጣ ደግሞ ጅልጥ አንተ አትረባም። ድሮም አንተ እኔ ደግሞ ከሷ ጋር አለ። ምን አይነት መዓት ምን አይነት ዘመን ላይ ነው? እኔ ባገኝ ከእንን በዚህ ነበር አላዝን ብዬ እጄን ለመንግስት የምሰጠው። ምን አይነቱ ነው? በእግዚአብሔር ያ ደግሞ መላጣ ጎንፎ ድሮም እናንተ አትረቡም እኮ። እሰይ ደግ አደረገች። እንደው እሰይ ይመቻት። ኧረ እንደው ምን አይነት ጊዜ ላይ ነው የደረስነው? እኔ ማበዴ ነው በቃ ዘንድሮ። ወርቁን የለበሽው ስንት ነው? እሺ ወደ እሱ እንመለስበታለን። አዊ ወርቁን ለብሰሽ የት ነው የምትወጪው? እኔ የትም አልወጣም ካለ ባሌ እኔ ካለ ባሌ እኔ አይመቸኝም። እኔ መብላትም መጠጣትም መዝናናትም መውጣትም መዘነጥም ደስ የሚለኝ ከውዱ ባሌ ጋር ብቻ ነው። ከዛ ውጪ እኔ አልወጣም። የት ሄዳለሁ? ቤትስ ቦምብ ለብስ ለውዱ ባሌ እቤትስ ቢሆን ውጭ ወጥቶ ሲመጣ ቤቱን አበባውን በተን ሻማውን በራበራ ከዛም በኋላ ማለት ነው እኔ ለበስ ዘነጥ ብዬ ውዱ ባሌ ጋር እንዴ ቤትስ ቢሆን ሞላዘም ውጭ ብቻ ወርቅ ውጭ ብቻ ነው የሚለበሰው። ያለ ማን ነው? ኧረ ውዴ እቤቴ ፏፈሽ ብዬ መላጣ እኔ ውጭ አለብስም ውጭ አለብስም። እኔ ቤቴ ፏፈሽ ዘነጥ በጠር ዝንጥ ነው። ያ ምን መጅለጥለጥ ነው? ትጫዋለች ምናምን አትበሉ። ማልመቻችሁ ሆነ ውጡ። ማን ጠራችሁ? ቮሊዩም የለውም ስልካችሁ። ቮሊዩማችሁን ቀንሱ። ዝም ብሎ ስልክ ተሸክሞ ይዞራል። አንዳንዱ ደግሞ ሄደታ እነዚህ ያዙኝ ልቀቁኛል። አዎ ያዙኝ ልቀቁኝ። አዎ ተረጋጊ ውዴ። ምን አንኩኝ? እኔ እንዳንድ ሰዎች ደግሞ እንደዚህ አይነት ሰዎች ምን አይነት እንደሆነ ኧረ ተረጋጊ ቀስ በይ ምናምን የሚሉት አጉል ጻድቅ የሚጫወቱ እኮ ናቸው። የሆነ ራሳቸውን ማካበድ የሚወዱ ያለ ዳሌ ሱሪ የሚለብሱ እውነት የምሬን እኮ ነው። ራሳን የምትመጻደቅ እውቀት የላችሁም ግን እውቀት አለን ብለው እንደዚህ የሚያረጋቸው አሉ አንዳንድ ሰዎች ማለት ነው። ምንም እውቀታቸው ዜሮ ነው። ግን የሆነ እንዴት ብዬ ልንገራችሁ ራሳቸውን ወዲ ላይ እጪ ካልተመቸሽ ውጪ መጣችብኝ እንጂ አልመጣውብሽ። ምንድነው ለጮ ማን ምን አገባው? ቤት ኪራይ የሚከፍልልኝ ያለ ለጮ ሶሻል ሚዲያ ላይ መጥቼ ካልጮኩ የታባተ ይጄ ልጮ ጫካ የለዚህ እንዴ? ታዲያ የታባተ ይጄ ልጮ ልጮበት መብቴ እንዴ? ምን አለች? ልጮበት አትመጻደቁ። እጭ አንዳንድ ሰው ደግሞ ውዱ መለሱ ላይ ካመሊያ ካይጂ ኦሮሞን ይሮማማኩ ኡጉማ ሳጀዳ ሲጀመር የራይኒ ማማ ኩንዱም ኡጉማ ማለቴ ናቲ ማን ምን ይጃት ኩኒማ ማፊ ምን
እኔ ውዴ ብጮ